ውድ ተመልካቾቻችን የሰዓቱን ሰበር ዜናዎች ደግሞ እናቀርብላችኋለን። የኤሚሬት አየር መንገድ በረራዎችን ስለማቋረጡ፣ የአሜሪካ ጥይት ክምችቶች በጥቂት ቀናት ውስጥ ሊያልቁ እንደሚችሉ ስለመጠቆሙና ሳውዲ አረቢያና ዱባይ ከኢራን ጋር ድርድር ስለመጀመራቸው በአሁኑ ሰዓት እናቀርብላችኋለን። ወደ ዝርዝሩ እንገባለን። በኦፕሬሽን ኤፒክ ፍሪ የተሰኘው ዘመቻ የአሜሪካ ቢቱ ስውር ቦምብ ጣይ አውሮፕላኖች እያንዳንዳቸው 2000 ፓውንድ የሚመዝኑና መሬት የመቆፈር አቅም ያላቸው ቦምቦች በመጠቀም በከርሰ ምድር ውስጥ ተደብቀው የነበሩ የኢራን ባላስቲክ ሚሳይል ማስነሻዎችና የኢራን ስፔስ ኮማንድ የተባለውን ወታደራዊ ክፍል አውድመዋል። ይህ ስልታዊ ጥቃት የኢራን የመልሶ ማጥቃት አቅም በከፍተኛ ሁኔታ ያሽመደመደ ሲሆን ባለፉት 24 ሰዓታት ውስጥ ብቻ ከኢራን የሚሰነዘሩ የባላስቲክ ሚሳይል ጥቃቶች በ90%፣ የድሮን ጥቃቶች ደግሞ በ83% እንዲቀንሱ አድርጓል። በሌላ በኩል በባህር ላይ የሚካሄደው ጥቃት ጠናክሮ የቀጠለ ሲሆን እስካሁን ከ30 በላይ የኢራን የጦር መርከቦች መደምሰሳቸው ተረጋግጧል። በቅርብ የተሰነዘረ ጥቃት ደግሞ የሁለተኛ ዓለም ጦርነት አውሮፕላን ተሸካሚ መርከቦችን የሚያክል ግዙፍ የኢራን ድሮን ተሸካሚ መርከብ ተመቶ በእሳት የተቃጠለ ይገኛል። እነዚህ የተቀናጁ የአየርና የባህር ላይ ጥቃቶች አሜሪካ በክልሉ ያላትን ወታደራዊ የበላይነት ለማረጋገጥና የኢራን ቁልፍ የጦር መሰረተ ልማቶች ሙሉ በሙሉ ለማጥፋት የተያያዘውን ግብ የሚያሳዩ ናቸው። ይህ ጦርነት ወደ ጎረቤት ሀገራት እየተስፋፋ ባለበት በዚህ ወቅት የዱባይ ዓለም አቀፍ አውሮፕላን ማረፊያ የድሮንና የሚሳይል ጥቃቶች ሰለባ ሆኗል። የኢራን አጸፋዊ እርምጃ እንደሆነ በተነገረው በዚህ ጥቃት በአውሮፕላን ማረፊያው አካባቢ በርካታ ፍንዳታዎች የተሰሙ ሲሆን የኤሚሬት አየር መንገድን ሁሉንም በረራዎች ተጨማሪ ማስጠንቀቂያ ድረስ ማቋረጡን አረጋግጧል። በአውሮፕላን ማረፊያው የተከሰተው ጭስና የእሳት ድንጋጤ የፈጠረ ሲሆን አንዳንድ ሰራተኞች መቁሰላቸውንና የአውሮፕላኖች ወደ ሌሎች አካባቢ እንዲዛወሩ መደረጉ ታውቋል። ይህ ድንገተኛ ለውጥ በክልሉ ያለው የደህንነት ስጋት እጅግ የከፋ ያደረገው ሲሆን መንግስት ተጓዦች ወደ አውሮፕላን ማረፊያ እንዳይሄዱ ጥብቅ ማስጠንቀቂያ አስተላልፏል። አውሮፕላን ማረፊያው በአሁኑ ወቅት አገልግሎት መስጠት በማይችልበት ደረጃ ላይ በመሆኑ ለመውጣት የሚፈልጉ ሰዎች ወደ ሌሎች አማራጮች መነሻ ቦታዎች ለመድረስ የመንግስት መመለሻ አውቶቡሶች በስራ ላይ ይገኛሉ። በተያያዘ የኢራን ጦርነት የአሜሪካና የባህረ ሰላጤው ሀገራት የአየር መከላከያ ሚሳይል ክምችት ላይ ከፍተኛ ጫና በመፍጠር የፓትሪዮትና የታድ ሚሳይሎችን ክምችት በፍጥነት እንዲቀንስ አድርጓል። አሜሪካ በየ12 እስከ 18 ሰዓት የአንድ ዓመት የምርት መጠንን እየጠቀመች ሲሆን ሴናተር ማርኮ ሩቢዮ እንዳሉት ኢራን በወር ከ100 በላይ ባላስቲክ ሚሳይሎችን በማምረት የአሜሪካን ዓመታዊ የምርት አቅም በ10 እጥፍ ትበልጣለች። የኢራን $25 ሱሳይድ ድሮን ለማክሸፍ $4 ሚሊዮን የሚያወጣ የፓትሪዮት ሚሳይል መጠቀም ላምቦርጊኒን በሳር መቁረጫ ማሽን ማቆም እንደሚባለው ተገልጿል። የአሜሪካ ጥይቶች የማያልቁ ቢሆንም የባለሙያዎች ስጋት እንደሚያሳየው እንደ ኳታርና የተባበሩት አረብ ኤሚሬት ያሉ ሀገራት ክምችታቸው በጥቂት ቀናት ውስጥ ሊያልቅ ስለሚችል አሜሪካ የአየር መከላከያ ስርዓቶቿን ከእስያ ወደ መካከለኛው ምስራቅ እያዘዋወረች ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁን ላይ ወደ አድካሚና የሀብት መመናመኛ እየተቀየረ ይገኛል። አሜሪካና የባህረ ሰላጤ ሀገራት የኢራን ጥቃቶች ለመከላከል እንደ ፓትሪዮት እና ታድ ያሉ ውድ ሚሳይሎችን በከፍተኛ መጠን እየተጠቀሙ ሲሆን አሜሪካ በየ12 ሰዓቱ የአንድ ዓመት ክምችቷን እየጨፈጨፈች መሆኑ ተገልጿል። የኢራን ድሮኖች $25,000 ብቻ ሲያወጡ እነሱን በመጣል የሚተኮሱት አንድ ፓትሪዮት ሚሳይል አቅም $4 ሚሊዮን ጠይቋል። ይህ የዋጋ ልዩነት ኢራን በወር ከ100 በላይ ሚሳይሎች የማምረት አቅሟን እንደ ዩኤኢና ኳታር ያሉ ሀገራት የአየር መከላከያ ክምችታቸውን በጥቂት ቀናት ውስጥ ሊያልቅ ይችላል የሚል ስጋት ፈጥሯል። በወታደራዊ ግንባር አሜሪካና የእስራኤል 80 የውጊያ አውሮፕላኖች በመጠቀም በቴህራን ላይ በመጠነ ሰፊ ጥቃት የጀመሩ ሲሆን በዋና ከተማ የሚገኝ ጥልቅ የአውሮፕላን ማረፊያ በእሳት ተያይዟል። ፕሬዚዳንት ትራምፕ ኢራን በኳታር ታይቶ የማይታወቅ ሽንፈት እየገጠማት መሆኑንና ያለ ምንም ቅድመ ሁኔታ እጅ መስጠት ብቻ እንደሚጠበቅባት በጽኑ ገልጸዋል። ይሁን እንጂ ኢራን በባህረ ሰላጤው ሀገራት ላይ የምታደርገው የሚሳይልና የድሮን ጥቃት አላቆመችም። በሌላ በኩል ሳውዲ አረቢያና የኤሚሬት ጦርነቱን ለመገደብ ከኢራን ጋር ቁርጠኛ ድርድር እየጀመሩ ቢሆንም ትራምፕ ኢራን ለድርድር ብትጠይቅም
ተስማምቻለሁ በማለት ግራ የሚያጋባ መረጃ ሰጥተዋል። ይህ ግጭት በዓለም አቀፍ ደረጃ ከፍተኛ ቀውስ እያስከተለ ይገኛል። በናይጄሪያና በካሽሚር ከኢራን ጎን የቆሙ ወገኖች አሜሪካና እስራኤልን በመቃወም አደባባይ የወጡ ሲሆን በእንግሊዝ ደግሞ አሜሪካን ደግፈው የኢራን ገዢ መንግስት ይውረድ እያሉ ያሉ ደጋፊዎች በዝተዋል። የነዳጅ ገበያው መናጋት ደግሞ የዓለምን ኢኮኖሚ እያወከ ነው። የአሜሪካ የደህንነት መረጃዎች ጦርነቱ ቢበረታም የኢራን አገዛዝ በቀላሉ አይወድቅም የሚል ግምገማ ቢሰጡም ትራምፕ ግን ኢራን መሪዎቿና ወታደሮቿ አቅሟን አጥታ በገሃነም እየተገረፈች ነው በማለት ጦርነቱ በድል እየተጠናቀቀ መሆኑን እየተናገሩ ነው።